ቪዲዮ እንዴት አድርገን በትክክለኛው መንገድ ዩቲዩብ ላይ አፕሎድ እናደርጋለን የሚለውን ዛሬ በትክክል አሳያችኋለሁ። አፕዴት በሆነውና በአዲሱ የዩቲዩብ ህግ መሰረት ነው ማሳያችሁ። እንግዲህ ሎጊን ካላረጋችሁ በጂሜላችሁ ሎጊን ካረጋችሁ በኋላ ዩቲዩብ ላይ ትሄዳላችሁ። ዩቲዩብ ከሄድን በኋላ ምንድነው የምናደርገው? ክሬት ምትላለች ከላይ ክሬት ምትለዋን እንጫናለን ማለት ነው። ዩቲዩብ አፕሎድ ለማድረግ ከዛ አፕሎድ ቪዲዮስ ይላል። አፕሎድ ቪዲዮስ ምትለዋን እንጫናለን ማለት ነው። እዛ እዚህ ጋር እንግዲህ ፋይል ሴሌክት እናደርጋለን። ቪዲዮ አፕሎድ የምናደርገውን ቪዲዮ እንመርጣለን። እሺ ቪዲዮ ሴሌክት እናደርጋለን። እሺ አሁን እዚህ ጋር መጥቶልናል ማለት ነው። እዚህ ጋር ምን አለ? ታይትል ዲስክሪፕሽን እያለ የሚቀጥሉ ነገሮች አሉ። እዚህ ጋር ታይትል ለመጻፍ እንግዲህ የቪዲዮአችን 90% የሚወስደው ታይትል እና ተምኔል ነው ማለት ነው። ቪዲዮ አፕሎድ ስናደርግ ትኩረት ማድረግ ያለብን ታይትል ዲስክሪፕሽን እና ተምኔሎች ላይ ነው ማለት ነው። እነዚህ ሶስቱ ቪዲዮአችን ቪው እንዲኖረው በጣም ወሳኝነት አላቸው ማለት ነው። ታይትል እንዴት እንጽፋለን የሚለውን እንግዲህ ቻትጂፒቲ ላይ በመሄድ አይዲያ መቀበል እንችላለን ማለት ነው። ቪዲዮአችን ታይትል ምን ማድረግ እንዳለብን ቻትጂፒቲ እንከፍታለን ማለት ነው። ቻትጂፒቲ በጣም አሪፍ አይዲያዎችን ሊሰጠን ስለሚችል ከዛ ትራይ ጂፒቲ። እሺ ቻትጂፒቲ ከፍቶልናል። እዚህ ጋር ምንድነው እንግዲህ ሰርች የምናደርገው ማለት ነው። ቪዲዮአችን ስለምንድን ነው የሚያወራው የሚለውን እዚህ ጋር ለቻትጂፒቲ እንሰጠዋለን ማለት ነው። ለምሳሌ የኔ ቪዲዮ አይ ዋንት ቱ ሜክ ቪዲዮ አባውት ኦንላይን መኒ ሜኪንግ ብዬ ሰርች አደርጋለሁ። እዚህ ጋር አሁን አይ ዋንት ዩቲዩብ ታይትል ዘ ቪዲዮ ኢዝ አባውት ኦንላይን መኒ ሜኪንግ ብዬ ሰርች አደርጋለሁ ማለት ነው። ይሄን ምን እንደሚለኝ እዚህ ጋር ወደ 5 የሚደርሱ ታይትሎችን ሰጥቶኛል። አንደኛ ሃው ቱ ሜክ መኒ ኦንላይን፣ ከዛ 10 ፕሮቨን ሜትስ ዩ ካን ስታርት ቱዴይ ብዬ ታይትል ማድረግ ይችላለሁ። እንግዲህ እንደምታዩት በጣም ደስ የሚል ነው። ሁለተኛ earn cash from home ይላል፣ ወይም ደግሞ ቶፕ ኦንላይን መኒ ሜኪንግ ስትራቴጂስ። እንግዲህ እነዚህን ወደ 5 የሚደርሱ በጣም አሪፍና ሰርች ኢንጂን ኦፕቲማይዜሽናቸው አሪፍ የሆኑ ታይትሎችን ሰጥቶኛል ማለት ነው። ከዚህ የፈለጉትን በመምረጥ ታይትል ማዘጋጀት እችላለሁ ማለት ነው። አንደኛውን ወስጄ ታይትል አረጋለሁ ማለት ነው። ታይትላችን እስከ ስንት ካራክተር መድረስ ይቻላል? እስከ 100 ነው የሚለን፣ ግን ቤስት የሚባለው እስከ 70 ድረስ ያለ ታይትል ነው ማለት ነው። earn cash from home ይላል። እንግዲህ ይህን ደግሞ በአማርኛ ተርጉሜ ቤታችሁ ናችሁ ገንዘብ መስራት በሚል በአማርኛና በእንግሊዝኛ እንደዚህ አድርጌ መጻፍ እችላለሁ። ከዛ እዚህ ጋር ምንድነው የቀረ? ቀጣይ ዲስክሪፕሽን ነው። ዲስክሪፕሽኑም የት ጋር መጨረስ እንችላለን? እዛው ቻትጂፒቲ ላይ በመሄድ እዚህ ጋር ርዕሱን አስቀምጥና አሁንም ምን እለዋለሁ ማለት ነው። እዚህ ጋር ራይት ዩቲዩብ ዲስክሪፕሽን earn cash from home about a ታይትል በለውና ታይትሉ እንደዚህ ስለሆነ አያችሁት፣ በጣም በሚያምርና ደስ በሚል ትላልቅ ዩቲዩበሮች የሚጽፉት አይነት ዩቲዩብ ዲስክሪፕሽን አስቀምጦ what you want to start money from the comfort of your home ይላል። ከታች what will learn more the best online platform to earn cash passive income ideas እንደዚህ እያለ ይሄን ዲስክሪፕሽን አስቀምጦልኛል ማለት ነው። ዲስክሪፕሽን ማለት ምን ማለት ነው? ዩቲዩባችን ስለምንድን ነው ቪዲዮአችን የሚያወራው የሚለውን የሚገልጽ ስለሆነ በጣም ወሳኝና አስፈላጊ ነው ማለት ነው። ዩቲዩባችን በደንብ እንዲታይ ከፈለግን ይሄን መጻፍ ግድ ይለናል ማለት ነው። ይሄን ደግሞ እንዴት በቀላሉ እንደምንጽፍ እዚሁ ጋር እያሳየዋችሁ ነው። ቻትጂፒቲ በመጠቀም እንደዚህ አድርገን አሪፍ ታይትል እና ዲስክሪፕሽን መጻፍ እንችላለን። ከዛ አፕሎድ ተምኔል ነው። ተምኔላችን ደግሞ ዲዛይን በማድረግ አፕሎድ ማድረግ አለብን። ተምኔል ላይ ዲዛይን እናደርጋለን። አንደኛ የሰራሁት ቪዲዮ ስላለ ስለ ተምኔል ዲዛይን ማየት ትችላላችሁ። ካንቫ የሚባል ኦንላይን ተምኔል መስሪያ አለ። ካንቫ .org ብላችሁ በመግባት ተምኔል እዛ ጋር ዲዛይን ማድረግ ትችላላችሁ። ከተምኔል በመቀጠል ምንድነው ወደ ታች ስንሄድ ፕሌይሊስት የሚል ነገር አለ ማለት ነው። ፕሌይሊስት ማለት ቪዲዮዎቹ በአንድ ላይ ተሰባስበው የሚታዩበት ማለት ነው። ስለዚህ ይሄን ቪዲዮ ፕሌይሊስት ውስጥ አድ አድርገው ነው የሚለኝ። እኔ እዚህ ጋር አሁን ፕሌይሊስት ምትለዋን ስጫን አንድ ፕሌይሊስት አለ ጃቫ ፎር ቱቶሪያል ፎር ቢግነርስ የሚል። ከዛ ውጭ ደግሞ አዲስ ፕሌይሊስትም እዚህ ጋር ታች ላይ ክሬት ምትላለች፣ እሷ ጋር በመሄድ ክሬት ፕሌይሊስትም ማድረግ እችላለሁ ማለት ነው። ስለዚህ ፕሌይሊስት ምንድነው ሰው ቪዲዮዎችን በካታጎሪ ለማስቀመጥ ይጠቅመናል ማለት ነው። ፕሌይሊስት ውስጥ አድ ካላረግን ደግሞ ዝም ብለን እናልፋለን ማለት ነው። ግን አድ ብታደረጉ ተጠቃሚ ምትሆኑ እናንተ ናችሁ። እዚህ ጋር በሶስተኛ ደረጃ ምንድን ነው እዚህ ወረድ ስንል ደግሞ this video is set for not made for kids ይላል። ለኪዶች ለህፃናት ነው ወይስ ለአዳልቶች የተሰራ የሚለው ነው። እዚህ ጋር ለህፃናት ብለን ካደረግነው ምንድን ነው ህፃናት ናቸው የሚያዩት፣ ማስታወቂያ ምናምን አይመጣም ማለት ነው። ስለዚህ ገንዘብ መስራት አንችልም ማለት ነው። ስለዚህ እዚህ ጋር ለህፃናት አይደለም ወይ ደግሞ ታች ላይ ያለችዋን ኖ ምትለዋን መምረጥ አለብን። ወረድ ስንል ሞር ምትላለች፣ ሞር ምትለዋን አንዴ እንጫናለን
ማለት ነው። እሷን እንደተጫን ምንድነው ፔድ ፕሮሞሽን የሚላለ እንግዲህ የተከፈለበት ፕሮሞሽን እናንተ የምታስገቡት ማስታወቂያ ካላችሁ ኮንቲኒስ ፔድ ፕሮሞሽን የምትለዋን ቲክ እናደርጋታለን ማለት ነው። እዚህ ጋር አሁን በድርጅቶች ምናምን ማስታወቂያ የምትሰሩ ከሆናችሁ ካልሆነ ግን ቲክ ሳናደርግ ነው የምናልፋት ማለት ነው። ወደታች ኦረድ ስንል ይቺ አዲስ የተጨመረች ኮንተንት ነች ማለት ነው። አልተርድ ኮንተንት ትላለች። ኤአይ ተጠቅማችኋል አልተጠቅማችሁም የሚለውን ነው እዚህ ጋር ቲክ የምታደርጉት ማለት ነው። ኤአይ ተጠቅማችሁ ከሆነ ቪዲዮችሁ ላይ የስ የምትሏን ትጫናላችሁ። ካልተጠቀማችሁ ደግሞ ኖ የምትሏን ነው የምትጫኑ ማለት ነው። አብዛኛው ሰው አሁን ፌስለስ ቪዲዮ እየሰራ ስለሆነ እና ኤአይችን እየተጠቀመ ስለሆነ እሷን ከተጠቀማችሁ የስ የሚለውን ታደርጋላችሁ ማለት ነው። እዚህ ጋር ሶስት ነገሮች አሉ አውቶማቲክ ቻፕቸር፣ አውቶማቲክ ፕሌስ እና አውቶማቲክ ኮንሴፕት የሚሉ ሶስት ነገሮች አሉ። እነዚህ ምንድነው እንግዲህ ሰዎች የእናንተን ቪዲዮ እንዲጠቀሙ ትፈቅዳላችሁ ነው። አውቶማቲክ ቻፕተር እንደዛ ነው። ከታች ደግሞ አውቶማቲክ ፊቸር ፕሌስ ማለት ነው። ቪዲዮዎችን እንግዲህ ራሳችሁ ናችሁ አሁን ማስታወቂያ የምትሰሩ ከሆናችሁ ለምሳሌ ማስታወቂያው የትኛው ደቂቃ ላይ ይምጣ የሚለውን እናንተ ናችሁ የምትወስኑት። ስለዚህ ራሳችሁ ከሆነች አውቶማቲክ የምትለዋን ታጠፉና በራሳችሁ አሬንጅ ታደርጋላችሁ ማለት ነው። ብዙም ቪዲዮ ላይ ኤፌክት የላቸውም እነዚህ ቲክ አድርጋችኋቸው ብታልፉ መክራችኋለሁ ማለት ነው። ታግስ የሚለው ጋር አሁንም ምንድነው ቪዲዮችሁ ሰርች የመደረግ እድሉን ያሰፋዋል ማለት ነው። የሆነ ሰው ለምሳሌ ሀውቱ ብሎ ሰርች ሲያደርግ የእናንተ ቪዲዮ ሀውቱ ሜክ ኦንላይን የምትለዋ ሰርች የመደረግ እድሏን ያሰፋታል ማለት ነው። ስለዚህ እዚህ ጋር አሁን ምንድነው ወደ 500 የሚደርሱ ወርዶችን መጠቀም ትችላላችሁ። እዚህ ጋር እንደቀደሙ ሁሉ ቻትጂፒቲን በመጠቀም ታግ ዲቨሎፕ ማድረግ ይቻላል። ምንድነው ምለው ጀነሬት የዩቲዩብ ታግ ታይትሌን አስገባለሁ ማለት ነው። ከዛ ታግ ራሱ ጀነሬት ያደርግልኛል። እነዚህን ታጎች ኮፒ ፔስት በማድረግ እዛ ጋር መውሰድ ይችላለሁ ማለት ነው። እዚህ ጋር ምንድነው ላንጉጅ ኤንድ ካፕሽን ስፔሲፊኬሽን ይላል። በምን ቋንቋ ነው የተሰራ ቪዲዮችሁ ነው። ይህን ዲፎልቱን ትተውታላችሁ። በእንግሊዝኛ ከሆነ እንግሊዝኛ መምረጥ ትችላላችሁ። ሌላ ላንጉጅም ከሆነ እዚህ ጋር ላንጉጁን መምረጥ ትችላላችሁ ማለት ነው። ካፕሽን ራሱ አድ እንዲያደርግ እዚህ ጋር ሪከርዲንግ ዴት ኤንድ ሎኬሽን የሚላለ ይህንም ሪከርድ መቼ ነው ቪዲዮችን ሪከርድ ያደረጋችሁት ነው። ያን ያክል አስፈላጊ አይደለም። ዝም ብሎ ማለፍ ይቻላል ማለት ነው። ስለዚህ ቀጣይ ምንድነው ዋናው ላይሰንስ ኤንድ ዲስትሪቢዩሽን የሚሉ ነገሮች አሉ። ላይሰንስ ማለት ሁለት አማራጮች ናቸው። ስታንዳርድ ዩቲዩብ ላይሰንስ እና ክሬቲቭ ኮመንስ የሚሉ ናቸው። ስታንዳርድ ዩቲዩብ ላይሰንስ ካረጋችሁት ምንድነው ቪዲዮችሁን ሌላ ሰው አፕሎድ ማድረግ አይችልም ነው። ክሬቲቭ ኮመንስ ካረጋችሁት ደግሞ የእናንተን ቪዲዮ ሌላ ሰው አፕሎድ ማድረግ ይችላል ማለት ነው። ማለት ከኮፒራይት ነፃ ነው ማለት ነው። ማስታወቂያዎች ግን ከተሰሩ ወደ እናንተ ነው የሚመጣው ማለት ነው። ስለዚህ እዚህ ጋር ስታንዳርድ ዩቲዩብ ላይሰንስ ወይም ደግሞ ክሬቲቭ ኮመንስ ማድረግ ትችላላችሁ እንደ ምርጫችሁ። ግን ትርጉሙ ያ ነው። ስታንዳርድ ላይሰንስ ከሆነ ልክ የእናንተ ቪዲዮ ሌላ ሰው ሲጠቀም ዩቲዩብ ለእናንተ ይልክላችኋል ማለት ነው። ከዛ አለው ኢምቤዲንግ የሚለው ምንድን ነው? የእናንተ ቪዲዮ ሌሎች ዌብሳይቶች ላይ ኢምቤድ እንዲሆን ትፈቅዳላችሁ ወይ ነው። ይሄ አለው ብትሉ ተጠቃሚ ናችሁ። ምክንያቱም የእናንተ ቪዲዮ ሌሎች ዌብሳይቶች ጋር በመሄድ ሰርች የመደረግ እድሉ የሰፋ ነው ማለት ነው። ስለዚህ አለው ኢምቤዲንግ የምትለዋን ብታበሯት ሪኮመንድ አደርጋችኋለሁ። ከዛ ካታጎሪ የሚላለ የእናንተ ቪዲዮ ስለምንድን ነው የሚያወራው የሚለውን ነው። ለምሳሌ እኔ ሳይንስና ቴክኖሎጂ ስለሚያወራ ይሄን ሳይንስና ቴክኖሎጂ ያደርጋል። ከጨረሳችሁ ግን የእናንተ ሌላ ከሆነ ሚውዚክ ከሆነ ሚውዚክ፣ ሃውስ ኤንድ ስታይል ከሆነ እንደዛ፣ ፒፕል ኤንድ ብሎግ ከሆነ ይሄ ስለ ቪዲዮችሁ የምትመርጡበት ኤሪያ ነው ማለት ነው። ስለዚህ የእናንተ ቪዲዮ ስለምን እንደሆነ እዚህ ጋር ነው የምትመርጡት። ከዛ ወረድ ስንል ኮመንት ኤንድ ሬቲንግ ነው። እዚህ ጋር ኮሜንት መፍቀድ ትችላላችሁ ወይ ነው። ኮሜንት ኦፍ ማድረግ ትችላላችሁ። ሌላ ሰው ኮሜንት እንዳያደርጋችሁ ከፈለጋችሁ ኦፍ ታደርጋላችሁ። ኮሜንት ግን እንዲያደርጉ ከፈቀዳችሁ ኦን ማድረግ ይቻላል ማለት ነው። ሶ በዚህ መልኩ ነው እዚህ ጋር አሬንጅ የምታደርጉ። ከታች ወረድ ስትሉ ሰብስክራይባችሁ ምን ያህል ላይክ ተደርጓል ቪዲዮችሁ የሚለውን እንዲታይ ከፈለጋችሁ ቲክ ታደርጋላችሁ። አይ ሰው እንዲያይብኝ አልፈልግም ካላችሁ ደግሞ ኦፍ ታደርጋላችሁ። ሪኮመንድ የሚደረገው ግን ዩቲዩብ የሚደግፈው ይሄን ነው፣ ኦን እንድታደርጉ ነው። ሶ እዚች ጋር ኦን ማድረግ አለባችሁ ማለት ነው። ከዛ ኔክስት እንለዋለን። ኔክስት ላይ እዚህ ጋር ሞኔታይዜሽን ነው። ለምሳሌ እናንተ ሞኔታይዝ ያልሆነ ዩቲዩብ ቻናል ከሆነ ይቺ እናንተ ጋር አትመጣም። ስለዚህ እኔ ሞኔታይዜሽን ኦን አደርጋለሁ ማለት ነው። እዚህ ጋር ቪዲዮ ኤሌመንትስ ነው። ምን ነገሮች አሉ? ኢንድስክሪን እና ካርድስ እና ሰብታይትል የሚሉ ነገሮች ሶስት አማራጮች አሉ። ኢንድስክሪን ማለት ቪዲዮችሁ ታይቶ ሲጨርስ መጨረሻ ላይ የሚመጡ ካርዶች ናቸው ማለት ነው። ስለዚህ እነሱን አድ ታደረጉና ፈለጋችሁትን ቪዲዮ ሴሌክት ማድረግ ነው ማለት ነው። ከዛ
ምንድነው ቼክ ያደርጋል እዚህ ጋር ኮፒራይት ችግር አለው የለውም የሚለውን ቼክ ያደርግና ራሱ ራይት ያደርጋል። ኮፒራይት ኢሹ ካለው ደግሞ ኮፒራይት ብሎ ያሳያችኋል። ቀጣይ የመጨረሻው እዚህ ጋር ቪዚቢሊቲ ነው። ቪዚቢሊቲ ምንድነው? ፕራይቬት ካላችሁ ቪዲዮን የምታዩት እናንተ ብቻ ናችሁ ማለት ነው። ሌላ ሰው አያዩም። አንሊስትድ ማለት ደግሞ አሁንም ቪዲዮአችሁ ሰርች በማድረግ ብቻ የዩቲዩብ ሊንክ ማየት ለፈለጋችሁት ሰው ብቻ ትልካላችሁ። በዛች ሊንክ ብቻ ነው ሰው ገብቶ የኛን ቪዲዮ የሚያየው ማለት ነው። ከዛ ሶስተኛ ላይ ፐብሊክ አለ። ፐብሊክ ካደረግን ሁሉም ሰው ነው የሚያየው ማለት ነው። ስለዚህ ቪዲዮአችሁ ሌላ ሰው እንዲያይ ከፈለጋችሁ ፐብሊክ ነው የምታደርጉት ማለት ነው። ከዛ መጨረሻ ላይ ስኬጁል የሚል አለ። ስኬጁል ማለት ቪዲዮአችሁ መቼ ነው የሚለቀቅ ማለት ነው። ለምሳሌ ነገ እንዲለቀቅላችሁ ከፈለጋችሁ ቀንና ሰዓት በመምረጥ እዚህ ጋር ስኬጁል ማድረግ ትችላላችሁ ማለት ነው። ይሄ ነው ማለት ነው። ከዛ ስኬጁል የምትለዋን መጫን ይቻላል። መጀመሪያ እስከ መጨረሻው እንዴት ነው ቪዲዮ አፕሎድ ማድረግ የሚችለው ይሄን ይመስላል ማለት ነው። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ቴንኪው እላለሁ።